ሰላም የቻናሌ ቤተሰቦች፣ እግር ኳስ ከመደበኛ ስፖርትነቱ ባለፈ የሰው ልጅ የህይወት ትግል የጽናትና የእምነት ማሳያ መድረክ ነው ልትባሉ ታምናላችሁ? ዛሬ በዚህ ቪዲዮ በብዙዎች ዘንድ የዓለማችን የምንጊዜው ምርጥ ተጫዋች ተብሎ የሚታሰበውን የሊዮኔል ሜሲ እና የአርጀንቲናን የዓለም ዋንጫ ጉዞ እንቃኛለን። ነገር ግን ጉዟችን በሜዳው ላይ ብቻ አይቆምም። ከዚህ የስኬትና የጽናት ታሪክ በስተጀርባ ያለውን መንፈሳዊ ምስጢር ከመጽሐፍ ቅዱስ ታሪኮች ጋር እያነጻጸረን ለክርስቲያናዊ ህይወታችን የሚሆን ታላቅ ስንቅ እንቀስማለን። እስከ ፍጻሜው አብራችሁን ቆዩ። የሊዮኔል ሜሲ ታሪክ ስኬት ብቻ አይደለም። ስኬቱ የመጣው ከብዙ ውድቀቶች ጀርባ ነው። በልጅነቱ የአካል እድገት እጥረት ነበረበት። በወጣትነቱ ደግሞ ከአገሩ ህዝብ ከፍተኛ ወቀሳና ትችት ይደርስበት ነበር። ዋንጫዎችን ማጣት ልቡን ሰብሮት እግር ኳስን እስከ ማቆም ድረስ ነበር። ይህ ታሪክ አንድን ታላቅ መጽሐፍ ቅዱሳዊ ጀግና ያስታውሰናል፣ ዮሴፍን። ዮሴፍ በወንድሞቹ ተጠላ፣ በጉድጓድ ውስጥ ተጣለ፣ በባዕድ አገር ባሪያ ሆኖ ተሸጠ፣ ባልሰራው ወንጀል ታሰረ። ነገር ግን ያ ሁሉ መከራ ዮሴፍን ለግብጽ ጠቅላይ ሚኒስትርነት ያዘጋጀው ዘንድ የእግዚአብሔር ድብቅ እቅድ ነበር። መጽሐፍ ቅዱስ በሮሜ 8:28 ላይ እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። ሜሲ በኳስ ሕይወቱ ያሳለፈው መከራ ለታላቁ ክብር እንዳዘጋጀው ሁሉ አንተም አንቺም ዛሬ የምታልፍበት ፈተና ነገ ለምትቀዳጀው መንፈሳዊ ዘውድ ማዘጋጃ ሊሆን ይችላል። በ2026ቱ የዓለም ዋንጫ አርጀንቲና እና ሜሲ በታላቅ ብስለትና ጽናት ሲጫወቱ አይተናል። እድሜው ቢገፋም ሜዳ ላይ ያለው ተጽዕኖና ለቡድኑ የሚሰጠው ተስፋ አልቀነሰም። ቡድኑ ሲፈተን እንኳ በጽናት መምራቱን ቀጥሏል። ይህንን ጽናት በቅዱስ መጽሐፍ ውስጥ ከንጉሱ ዳዊት ህይወት ጋር እናገናኘዋለን። ዳዊት ንጉስ ሆኖ ከመቀባቱ በፊት እና በኋላ ብዙ ጠላቶች ተነስተውበታል። ሳኦል ሊገድለው አድብቷል። ፍልስጤማውያን ከበውታል። ነገር ግን ዳዊት ተስፋ አልቆረጠም። በመዝሙሩ ላይ በሞት ጥላ መካከል እንኳ ቢሄድ አንተ ከእኔ ጋር ነህና ክፉን አልፈራም ብሏል። ሜሲ በሜዳ ላይ ተስፋ ሳይቆርጥ እስከ 90ኛው ደቂቃ እንደሚታገለው ሁሉ ክርስቲያንም በመንፈሳዊ ተጋድሎ ሰይጣንና ዓለም ቢነሱበትም የክብርን አክሊል እስኪያገኝ ድረስ እምነቱን ጠብቆ መጋደል አለበት። አርጀንቲና ለአንድ ዓላማ የምትሮጥ አንድ አካል ሆናለች። ወጣቶች ተጫዋቾች ለሜሲ ይሮጣሉ፣ ሜሲ ደግሞ ልምዱንና ጥበቡን ያካፍላቸዋል። ይህ የስኬት ምስጢር አንድነት ነው። ሐዋርያው ጳውሎስ በአንደኛ ቆሮንቶስ 12 ላይ ስለ ቤተ ክርስቲያን ሲናገር እኛ ሁላችን የተለያየ ብልቶች ስንሆን ነገር ግን አንድ አካል መሆናችንን ይነግራል። ዓይን እጅን አታስፈልገኝም ሊለው አይችልም ይላል። በአርጀንቲና ብሔራዊ ቡድን ውስጥ እያንዳንዱ ተጫዋች የራሱ ሚና እንዳለው ሁሉ በክርስቲያን ሕይወትም እርስ በርስ መደጋገፍ፣ መተሳሰብ፣ ለአንድ መለኮታዊ ዓላማ መቆም ታላቅ መንፈሳዊ ድልን ያመጣል። የሊዮኔል ሜሲ ታሪክ በትህትና የተሞላ ነው። ስኬቱ ሁሉ ከመጣ በኋላም ቢሆን ተጫዋቾቹንና ፈጣሪውን ማመስገን አይረሳም። እውነተኛ ታላቅነት በትህትና ውስጥ ይገኛል። መጽሐፍ ቅዱስ በያዕቆብ 4:6 ላይ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። ውድ የፖኢስታው ቻናል ተከታታዮች፣ ዛሬ ከእግር ኳስ ዓለም የተማርነው ትምህርት ግልጽ ነው። በሕይወታችሁ ውስጥ የትኛውንም ያህል ፈተና ቢገጥማችሁ እንደ ዮሴፍ እና ዳዊት በጽናት ቁሙ። በዙሪያችሁ ካሉ ወንድሞች ጋር በአንድነት ተጓዙ። ስኬት ሲመጣም በትህትና እግዚአብሔርን አመስግኑ። ይህንን ቪዲዮ ከወደዳችሁ ላይክ እና ሼር ማድረጋችሁን አትርሱ። ሐሳባችሁን በኮመንት አጋሩ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። ሻሎም።